ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች፣ ሰራተኞች ስራ ላይ እያሉ ለሚደርስባቸው ድንገተኛ አደጋ የጉዳት ካሳ በሚመለከት ህጉ ላይ ይህንን መብት ሊያስጠብቅ የሚችል ክፍል ያለውን ድንጋጌ በሚመለከት ለእናንተ አስተያየት አቀርባለሁ። እኔ የህግ ባለሙያ ሰው ነኝ። ምናልባት ብዙ ሰዎች ስራውን ሲያከናውኑ ትንሽም ሆነ ትልቅ በአካላቸው አደጋ ይደርስባቸውና ይህንን ህግ መኖሩን ካለመረዳትም የተነሳ ኢቭን ሰራተኞች ብቻ ሳይሆን አሰሪዎችም ጭምር ማለት ይቻላል ይህን መብትና ግዴታን ለማስጠበቅ ሲቸገሩ ይስተዋላልና ምናልባት ይህ ቪዲዮ የሚደርሳቸው ሰዎች ከዚህ ግንዛቤ ያገኛሉ ብዬ ስለማስብ ነው። ይህ ቪዲዮ ምናልባት ለአሰሪና ሰራተኛ ብቻ የሚያገለግል ነው ወይም የግል ሰራተኞችን ብቻ የሚመለከት ነው። ሌሎች የመንግስት ሰራተኞች በሚመለከት በሌላ ቪዲዮ ሊሰራ ይችላል። ሰራተኛና አሰሪ ጉዳይ ለመደንገግ በወጣው አዋጅ 1156 በ2011 በወጣው ማለት ነው በአንቀጽ 109 ላይ ከ1 እስከ 4 ባለው ክፍል ይህንን ጉዳይ በሚመለከት ተደንግጎ እናገኘዋለን። ከዚህ ክፍል መረዳት እንደሚቻለው ምናልባት አሰሪዎች ብዙ ጊዜ ጥንቃቄ መውሰድ ያለባቸው እዚህ አካባቢ አሰሪዎች የመድን ሽፋን ገብቶ ሊሆን ይችላል። መድን ሽፋን ካላቸው በዛው አግባብ የሚታይ ይሆናል። ምናልባት ካልገቡ ደግሞ በጡረታ ለሚሸፈኑ ሰራተኞች በዛ አግባብ ጡረታ ለመደንገግ በወጣው ህግ መሰረት የሚፈጸም ይሆናል። ይሄን ሁለቱን እንግዲህ በሁለቱም ማይቻል ሲሆን አሰሪው ራሱ የጉዳት ካሳውን የሚሸፍን ይሆናል ማለት ነው። ታዲያ አሰሪው የጉዳት ካሳ ሲሸፍን ህጉ ላይ ያሉ ለሰራተኞች መብታቸውን ሊያስጠብቁ የሚችሉ ምን አሉ ምለው ላይ እዚህ ላይ አንድ ጠቃሚ አስተያየት የምናገኘው ይሆናል። አሰሪው የጉዳት ካሳ በሚሸፍንበት ጊዜ ምናልባት ሰራተኛው ላይ የደረሰው ጉዳት መጠን ወሳኝነት አለው። ሙሉ በሙሉ የማይድን ወይም ዘላቂ ጉዳት ሆኖ ከተገኘ በአመት የሚያገኘው ደሞዝ በ5 ጊዜ ተባዝቶ ጠቅላላ ደሞዙን ያገኛል ማለት ነው። ምናልባት የጉዳት መጠኑ አካሉ ላይ የደረሰው በከፊል ከሆነ ምን ያህል ጉዳት እንደደረሰ ያንን በሚመለከት በባለሙያ የተሰላ በፐርሰንት የሚቀመጥ ውጤት ይኖራል። ምናልባት 10%፣ 15% ሊሆን ይችላል። በባለሙያ የሚቀመጥ ነው ይሄ ጉዳት መጠኑ። በዚህ በተቀመጠው ጉዳት መጠን በአመት የሚያገኘው ደሞዝ በ5 ተባዝቶ በዚህ በተቀመጠው በባለሙያ ተሰልቶ በተቀመጠው ተባዝቶ የሚመጣውን ውጤት ገንዘብ ያገኛል ማለት ነው። እንግዲህ ከዚህ አሰሪዎችም ሆነ ሰራተኞች ካሳ አከፋፈል በሚመለከት ግንዛቤ አግኝታችኋል ብዬ አስባለሁ። አንዳንድ ጊዜ ሰራተኛው ይህንን መብትን ሊያስጠብቅ የሚችል መኖሩን ካለመረዳት ሙሉ በሙሉ መብቱንም ለማስከበር ጥረት ማድረግ ይኖራል። አንዳንዱ ደግሞ መብቱን ሲያስከብር የደረሰበት የጉዳት መጠን ግምት ውስጥ ካለማስገባት ከዛ ከደረሰበት ጉዳት በላይ ገንዘብ ይከፈለኛል ብሎ የማሰብ እና ትርፍ ወጪ የማውጣትም ነገር ስለሚገጥም ምናልባት ይሄ ቪዲዮ የሚደርሳቸው ከዚህ ግንዛቤ ያገኛሉ ብዬ አስባለሁ። ሌሎቹ ደግሞ ሊጠቅማቸው የሚችል አካል ስላለ ሼር በማድረግ ተተባበራላችሁ ለማለት ፈልጋለሁ። አመሰግናለሁ። ደህና ሁኑ።